ሰላም እንዴት ናችሁ? ዛሬ ደግሞ የምንሰራው የስትሮበሪ ጃም ነው። እንደምታዩት ይሄ የስትሮበሪ ጃም በቤት ውስጥ ያዘጋጀሁት ነው። ሁላችሁም እየሰራችሁ እንድትጠቀሙ ጠይቃለሁ። ያው በዋነኝነት ስትሮበሪ ያስፈልገናል። ስትሮበሪ ካደረግን በኋላ በውሃ እናጥባለን በደንብ። አንድ ዙር በውሃ ካጠብን በኋላ ቤኪንግ ሶዳ እናደርግበታለን። ቤኪንግ ሶዳ ውስጡ ያለውን በደንብ እንዲያጸዳልን እንዲያወጣልን ያደርጋል። ቤኪንግ ሶዳ ካደረግን በኋላ ውሃ አድርገን ዘለል ያለ ውሃ እንዲኖረው አድርገን አሸታ አድርገን አንድ 10-15 ደቂቃ እንዲቆይ እናደርገዋለን። ቤኪንግ ሶዳ በየትኛውም ሱፐር ማርኬት ውስጥ ታገኛላችሁ እና ከ10-15 ደቂቃ በኋላ እንደምታዩት በደንብ እሽት አድርገን እናጥባለን። 2-3 ደጋግመን እናጥበዋለን። ላይክ፣ ሼር፣ ኮሜንት ማድረግ አይረሳ። ከዛ ቅጠሉን ከስር ያለውን እንቆርጣለን። ከዛ ደቀቅ አድርገን ነው የምንከትፈው። በኋላ ላይ ሲበስል በደንብ እንዲፍጥጥ እያለ እንዳይወጣ ደቀቅ አድርገን እንከትፋለን። ደቀቅ አድርገን ከከተፍን በኋላ ወደ ቦላችን እናደርጋለን። ከዛ ስኳር ነው የምናደርገው። እኔ የተጠቀምኩት 1 ስኒ ስኳር ነው። ከሱም ላይ ቀንሻለሁ። እኔ ብዙም ስኳር በጣም ጣፋጭ እንዲሆን ስለማልፈልግ ከዛ ግማሽ ሎሚ ተጠቅሜያለሁ። ከዛ በደንብ እሽት እናደርገዋለን። በምታዩት መልኩ በደንብ ዳጣ አድርገን ነው ከስኳሩ ጋር በደንብ ከተዋሃደ በኋላ 30 ደቂቃም 40 ደቂቃም ከዛ 10-15 ፍሪጅ ውስጥ ብታስቀምጡት ከዛ እንደዚህ ውሃው ይወጣል እና እናንተ ትንሽ በማንኪያም ዳጣ ማድረግ ነው። ከዛ በኋላ መጣድ ነው፣ ማብሰል ነው የሚጠበቅብን። እንደዚህ ጁስ ይሆናል በደንብ ስናሻው ማለት ነው። ከጣድን በኋላ በደንብ ማማሰል ይጠበቅብናል። ዳጣ ስናማስል ደግሞ ጫን እያደረግነው ነው መማሰል ያለብን። በቤት ውስጥ የመስራት ጥቅሙ የስኳሩን መጠንም ራሳችን እንድንወስን በምንፈልገው መጠን እንዲሆን ያደርግልናል። ረዥም ጊዜ እንዳይቆይም በፈለግነው መጠን ሰርተን ቶሎ መጠቀም እንድንችል ያደርገናል። ከዛ ውጪ ይሄ ማቆያዎች ምናምን የሚጨመሩበትን ፕሮሰስ ያደረገውን ነገር ማስቀረት እንችላለን። ስለዚህ በቤት ሰርቶ መጠቀሙ የተሻለ ነው። አሁን እየበሰለ ሲሄድ እንዲህ አረፋውን ከተት እያረገ ሲመጣ ከለሩ ራሱ እየተቀየረ ይመጣል። የሚያምር በርገንዲ ከለር ይሆናል። ያው እንደዚህ ካረግን በኋላ እንጨርሳለን ማለት ነው። ከዛ ትንሽ ቀዝቀዝ ካለልን በኋላ ወደ ጃራችን ወደ ምንፈልገው ይሄ ክዳን ባለው ነገር እንገለብጣለን ማለት ነው። ሰብስክራይብ ማድረግ አትርሱ። ሌላ እንዲሰራ የምትፈልጉት ካለን በኮሜንት አሳውቁን። በሚያምር መልኩ ሰርተናል። እንግዲህ ቤት ውስጥ ባለው ነው የሞከርኩት። ያው ለልጆች ለቁርስ ሰዓትም ለመክሰስም አሪፍ ነው። እንግዲህ እኔ በጣም ወድጄዋለሁ። እናንተም እንድትሞክሩት ነው የምጠይቀው። ከዛ ውጪ ፔጁን እንዲያድግ ሰብስክራይብ በማድረግ ኮሜንት በማድረግ እንድትተባበሩን ጠይቃለሁ። ሞክሩት፣ አሪፍ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ሳምንት። ባይ